ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን እስካሁን ባለው ደህና ነኝ። በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። በአሩሲ ክፍለ ሀገር ስለተጨፈጨፉት የኦርቶዶክስ ሃይማኖት ተከታዮች 99 ሻማ ማብራት ምንም የሚፈይድላቸው ነገር የለም። ምንም አበራህ አላበራህ፣ በመድረክ ላይ ጮህ አልጮህ የሚሰማህ የለም። አፍሪካ ውስጥ እንደዚህ አይነት ጥያቄ አይሰራም። በተለይ ኢትዮጵያ ውስጥ ጉልበት ነው የሚያዋጣው። ጉልበት ታጥቀህ መዋጋት ብቻ ነው የእነዚህን ሰዎች ደም ለመመለስ። ኢትዮጵያ ውስጥ ዲሞክራሲ ለማምጣት ከተፈለገ አብይን ተዋግቶ መጣል የወጣቱ ድርሻ መሆን መቻል አለበት። ዘር ሳንመርጥ ሃይማኖት ሳንመርጥ ሰው ለሆነ ሁሉ በስላሴ አምሳል የተሰራ ሁሉ ለነዚህ ሰዎች ወጦ መዋጋት መቻል አለበት። እነዚህ ከርሳሞች እንደሚለፈልፉት አይደለም። ኢትዮጵያ ውስጥ መኖር አልተቻለም። በቃ መኖር አልተቻለም። ነፍጥ ካልያዝክ አትኖርም። ታጠቅ። በተለይ ወጣት የሆንክ ታጠቅ። በቃ ነገ ቤተሰብ የት ጋ መስርተህ ነው የምትኖረው ነው። ነገ ልጅ ወልደህ የምትስምበት የት ጋ ነው? ውጣና ታገለው ይህን ወጥ ቀማሽ መንግስት። በሰላማዊ ሰልፍ፣ በመድረክ፣ በስብሰባ፣ በተለያየ ተቃውሞ እንደ አማራ ህዝብ የጠየቀ የለም። ብልጽግና በተለይ በዚህ 7 ዓመት ውስጥ እንደ አማራ ችግሮች ለመንግስት እያቀረበ የጮኸ ያለ ህዝብ የለም። ግን አልሰማው። ዛሬ ሰላም የሚል ብልጽግና ፋኖ ታጥቆ ስለገጠመው ነው እንጂ ፋኖ ሳይታጠቅ እኮ የምን አባ ሰላም ነው? ስብሰባ ተቃውሞ ሲወጣ እኮ ህዝቡ ተውት ለፍለው ይገባል። ማረፍ ስጧቸው እንባቸው የሚጠርጉበት ነበር እኮ አብይ። አሁን ሰላም እንፈልጋለን ምናምን የሚል የአማራ ህዝብ ጠይቆ እምቢ ያለውን ነው ተመልሶ እሱ የሚጠይቅ ያለው። ስለዚህ የእነዚህ ሰዎች በውጭ ሀገር ያለ በሀገር ውስጥ ያለ ምን ሻማ አበራህ አላበራህ ምንድነው ትርጉሙ? ምንድነው የሻማ ገዝታ አብራና በቃ ተቃወምኩ ማለት ነው አይደል? አይደለም። መዋጋት ነው። ይህን መንግስት መዋጋት። ግንባሩን ካልመታው መቼም አይመለስም ማለት ነው። በእርግጠኝነት ማለት ነው። በእርግጠኝነት ይሄ መንግስት ካልጣል ነው ኢትዮጵያ ውስጥ መኖር አይቻልም። ይህን ጠንቋይ በጥይት ግንባሩን ብለህ ካላወረድከው በምንም ታምር በሰላም አንተን አይቀበልም። ስለዚህ ሻማ 400 500 ሻማ ብታበራ ለነዚህ ለተጨፈጨፉ ሰዎች ምንም የሚፈይደው ነገር የለም። ሻማ በማብራት ለቀጣይ ትውልድ ሰላም ማስረከብ አይቻልም። መሆን ያለበት ሁሉም ሰው ታጥቆ መዋጋት ነው። በቃ መዋጋት ነው። እንደ አማራ በዲሞክራሲ ጥያቄ ለመንግስት ያቀረበ ህዝብ በምድር ላይ የለም። ግን ኢትዮጵያ ውስጥ ስለሆነ እንደዛ አይገባው። አፍሪካ ነው ያለነው። እኛ አፍሪካ ውስጥ ነው ያለነው። ያደጉ ሀገሮች ናቸው እኮ መሪዎቻቸው ህዝብ ተቃወመን ብለው ስልጣን የሚለቁ እኮ ያደጉ ሀገሮች ናቸው። ኢትዮጵያ ውስጥ ማን ያውቅልሃል? ያንን ማንም አያውቅልህም። ስልጣን ስትዝም በጉልበት ነው፣ ስትወርድም በጉልበት ነው። ስለዚህ ይህን ጨፍጫፊ መንግስት ደግሞ ይህን አራጅ መንግስት፣ ይህን ሃይማኖት የለሽ መንግስት፣ ይህን ሁሉን የኔ ነው የሚል መንግስት የኢትዮጵያ መንግስት ተብሎ ሊወከል አይቻልም። ይሄም የኔ ነው የሚል መሪ እንዴት ሆኖ መሪ ይወጣል? ጎበዝ፣ እንደዚህ አይነት መሪ አለ እንዴ? አንድ ሀገር መሪ እኮ እንደ ሀገር ነው ማሰብ ያለበት። ከዛ አይነት ቅና አንዱ የኔ ነው፣ ከዛ ይስብና ይሄ የኔ ነው እሱ ስልጣን ስለያዘ ይህን መጽሐፍ
እነ ዲና ሙፍቲን እነ ማን አባቱ ነው ደግሞ ዳንኤል ክብረት ተጋግዘው የሚጽፉለትን መጽሐፍ እያወጣ ከሚለፈልፍ የታሪክ መጽሐፍ ቢያነብ ምን አለ? መደመር መጽሐፍ እኮ አብይ እኮ አልጻፈው የለም አልጻፈውም። እሱ አይጽፍም። ከየት አባቱ አምጥቶ ነው እሱ ይሄን ያህል አእምሮ ኖሮት አጠራቅሞ የሚጽፍ? ተጋግዘው ይጽፉታል፣ በሱ ስም ይታተማል። ታሪክ ስለሌለው ሰውየው ባይሆን ይሄን ታሪክ ላስቀምጥ ብሎ ማለት ነው። በእርግጠኝነት ፋኖ ስልጣን ሲይዝ ደግሞ ይሄንን መጽሐፍ ሰብስቦ ያቃጥለዋል። ምንም ትርጉም ስለሌለው ማለት ነው። ምንም ትርጉም ስለሌለው። ስለዚህ እዚህ ጋር ሞተ ሻማ ለኩስ፣ እዚህ ጋር ሞተ ናዘን ተቀመጥ፣ እዚህ ጋር ሞተ ና እንደዚህ ያድርግ አይቻልም። ታጥቆ መዋጋት ብቻ ነው ነፃነት ግን የምታውጀው። እምቢ ብለህ ጫካ ስትገባ ነው የሚለምንህ። ድሮ እኮ እኛን ምን እንደሚለን ታውቁ ነበር? ፋኖዎችን ከ2 ዓመት በፊት 2 ዓመት ላይ ፋኖ እኮ ብሎ እኮ አይጠራንም ነበር። አሁን ግን ፋኖ ማለት ጀምሯል። ፋኖ ብሎናል። ጽንፈኛ፣ ታጣቂ፣ ቀባጥ ምንም በለው ምንም። ዞሮ ይሄንን ያብይን ወታደር ደበሎን እያራገፈ ያለው ፋኖ ነው። ይህንን ልቅምቃሚ ከጠላ ቤት የተቀጠረ አንድም ዓላማ የሌለው ስለ ሀገር ምንነት የማያቅ ኢትዮጵያ ውስጥ አሁን ስንት ወንዞች አሉ ብለህ ብትጠይቀው አንድ ወታደር እኮ አይመልስልህ። ምንም አይመልስልህ። የለም አልተማርም። ካርታ ምናምን አያውቁም። ስለ ኢትዮጵያ ሂስትሪ ምናምን አያውቅም። ወታደሩ አያውቅም። ከየት አምጥቶ ያውቀዋል? አንደኛ በእድሜ ህፃናት ነው። ሁለተኛ በሽሻ አእምሮ የደነቆረ ነው። ሶስተኛ ምንም ቤተሰብ ያላሳደገው ነውር የማያውቅ ቤተክርስቲያን የሚጸዳዳ ነው መከላከያው። ስለዚህ ይሄን መንግስት ተቃውመህ በመድረክ በሰላም ማውረድ አትችልም። ግንባሩን ብለህ ነው ማውረድ ያለብህ። ግንባሩን ማለት ነው። ግንባሩን እያልክ ማውረድ ነው። ልክ እንደ አማራ ፋኖ ማለት ነው። ስለዚህ ማንኛውም ፍጡር የሆነ ሰው ሁሉ ሃይማኖት፣ የዘር፣ የቋንቋ ልዩነት ሳይኖር ሰው የሆነ ሁሉ ለነዚህ ለተጨፈጨፉ ሰዎች ሲል ይሄን መንግስት ተዋግቶ መጣል አለበት። ማሳውን ይጫዋል ላላላላላ ለሚለው እኔ ሆዳም ህዝብ ማለት ነው። እኔ ተከፍለኝ አይደለም ህይወቴን ለመስጠት የተዘጋጀው ልጅ ነኝ። ለነጻነት ስል ማለት ነው። ሁሌ ተንበርክኬ እኔ አልሞትም። እጅ ወደ ላይ ብዬ ተንበርክኬ አልሞትም። ተታኩሼ ነው፣ ገድዬ ነው። ልክ እንደዚህ ማንም ሰው ወጦ መዋጋት መቻል አለበት። ማንም ይለፍልፍ፣ ማንም የፈለገው ስም ይስጥህ፣ ማንም አትስመው። ውጣና ታገል። በቃ በልጅህ አታዝዝ፣ በንብረት አታዝዝ፣ በአገርህ አታዝዝ፣ በመብት አታዝዝ። ምን ይሁን ከዚህ በላይሽ? ናዝሬት ላይ እኮ ሰው ተዘቅዝቆ እኮ ታርዷል እኮ ጎበስ። ብልጽግና እንደመጣ ሰው ተዘቅዝቆ እግሩ ወደ ላይ ተዘቅዝቆ የአማራ ልጅ እኮ ናዝሬት ላይ እኮ ታርዷል። በይፋ በቲቪ እየተላለፈ በይፋ ማለት ነው። ከዚህ በላይ ግፍ አለ? አንድ ስለሆነ አይደለም። አንድ ስለሆነ አይደለም። ይሄ መንግስት ዘር፣ ሃይማኖት፣ ቋንቋ የሚለይ አይደለም። ኦርቶዶክስ የሚባለውን ሃይማኖት በጭፍን ይጠላዋል። በጭፍን ነገ ደግሞ ሙስሊም ወንድሞቻችን ላይ ደግሞ ይነሳል። አንዱ ጋር ሙስሊሞችን ይረሽናል፣ አንዱ ጋር ደግሞ ኦርቶዶክስ ሃይማኖት ተከታዮችን ይረሽናል፣ አንዱ ላይ ደግሞ ካቶሊኮችን ይረሽናል። እኛን ለማባላት ነው። ስለዚህ ሻማ መለኮስ ተወው፣ ይቅርብህ። ምንም ትርጉም የለውም። ወጥተህ ታገል፣ ተዋጋ፣ ተዋጋ። በቃ ምን አንተ ደሴት ነን ሁልጊዜ ቆመህ የምትኖር? ነገ እኮ አንድ ቦታ ትሞታለህ። በቃ ታሪክ ስራና ሙት። ምን ፈጣሪም እኮ የሰራት ምድር በሰላም አልተቀበለችው። የፈጠራት ምድር እንኳን በሰላም አልተቀበለችው። ገላ ነው ያሰናበተችው። ስለዚህ ምድር ለፈጣሪም አልሆነች እንኳን ለሰው ልጅ። ውጣና ለቀጣይ ትውልድ ታሪክ ሰርተህ ሙት። ነገ ለምትመሰርተው ቤተሰብ ኃላፊነትህን ተወጣ ሙት። አታልቅስ። ማጅት ሆነህ ሚስት ጉያ ሆነህ አታልቅስ። በተለይ ወንድ የሆንክ ልጅ አታልቅስ። በቃ ውጣና ፈክርና አቅራራና ተዋጋ። በቃ ተደራጅ። በቃ
ታጠቅ። ይሄ ሃይማኖት የለሽ ሃይማኖት አይመርጥም። አይመርጥ ወላ ሙስሊም ወላ ክርስቲያን ወላ ካቶሊክ በፈለገ ምመን እሱ ይህንን አይፈልግልህም። ይህን መንግስት የመጣል ኃላፊነት የዚህ ትውልድ ነው። የዚህ በእኔ እድሜ ያለ ሁለና ውጣና ታገል ውጣና በቃ ለመኖር ከፈለግ ለልጆችህ አገር ለማቆየት ከፈለግ ውጣና ታገል። አለበዛ ይሄ መንግስት አያኖርህም። በተራ ይይዛል። በተራ ማለት ነው።